ልክ እንደዚህ የተፈጥሮ ጸጉሬን የራሴ ስታይል ከማድረጌ በፊት ትክክል ናቸው ብዬ ማስባቸው የነበሩ ነገር ግን ስህተት የሆኑ 3 ነገሮች እናንተም እነዚህን ስህተቶች እየሰራችሁ ሊሆን ስለሚችል ይሄን ቪዲዮ ማየታችሁ እንዳትረሱ። በመጀመሪያው ስህተት የነበረው እናቶቻችን የሚሉ እንደነበር ታላላቆቻችን የሚነግሩ እንደነበረው ጸጉርን ማታ ሹሩባ ሰርተነው ጣዋት ላይ አበጥረነው እንደፈለግነው አሲዘነው መሄድ ጸጉራችን እንዳይጎዳ ያደርጋል የሚሉ አስተሳሰቦች ነበሩ። እኔም ትክክል ነው ብዬ እነዚህ ነገሮች አደርግ ነበር። ነገ ጣዋት ማስያዝ ከፈለኩ ኦር ደግሞ ሹሩባ ሳልሰራው ስቀር ጸጉሬ ማታ ለ4 ለ3 ሰራውና ከዛ ጣዋት ደግሞ አበጥሬው አሲዞ ምናምን ሄድ ነበር። ይሄ በጣም ትልቅ ስህተት ነው። ጸጉራችሁ በጣም እንዲነቃቀል ነው የሚያደርገው። የኛ ጸጉር መበጠርን አይወድም፣ በደረቁ መበጠርን በተለይ ለምሳሌ ይሄንን ጸጉር ማበጥረው ከ2 ሳምንት በኋላ ልታጠበው ስል ነው ወይ በመሃል ማበጠር ከፈለኩኝ በደረቁ አላበጥረው ውሃ አርጥቤ ነው ማበጥረው ማለት ነው። በመትታጠቡበት ጊዜ ብቻ ጸጉራችሁ የምታበጥሩ ከሆነ ግን በጣም ብዙ ጸጉር ቢወጣም ለ2 ሳምንት ሙሉ ሳታበጥሩ ስለቆያችሁ ያ ሁሉ ጸጉር መውጣቱ ኢትስ ፌር፣ ምክንያቱም ለ2 ሳምንት የተቀመጠ ጸጉር ነው ማለት ነው። ሁለተኛ በኮንዲሽነር ካፍታታውት በኋላ እሱን ተለቅልቄ ከዛ በቃ ዝም ብዬ እንደዚሁ ተውና በቃ ፍሪዝ አድርጌ ሲያምርልኝ ምናምን ነገር እንደዚሁ መተው ኖርማል ነገር ወይም ደግሞ ጸጉሬን የሚጎዳ አይመስለኝም ነበር። ግን የኛ ጸጉር በጣም ሞይስቸሩ እንዲጠበቅለት ይፈልጋል። በጣም ወዙን ያለውን ሞይስቸር ይዘንለት እንድንቆይ ይፈልጋል። ስለዚህ ጸጉራችሁን ልክ እንደኔ በፊት እንደማደርገው በባዶ የሆነ በውሃ ታጥባችሁ ነገር አበጥራችሁ የምትወጡ ከሆነ አሁኑን አቆሙ። ጸጉራችሁ እንዲሰባበር ብሬኬጅ እንዲፈጠር ነው የምታደርጉት። ስለዚህ አትሊስት ለጸጉራችሁ ሞይስቸር የሚሰጡ ነገሮችን ጸጉራችሁ ላይ አድርጋችሁ ነው ፍሪዝ ማድረግና መተው ያለባችሁ። ሞይስቸር የሚሰጡ ነገሮች ምንድናቸው የሚለው ስናይ ተልባ፣ ሬት፣ ከርሊንግ ክሬም፣ ሊቪንግ ኮንዲሽነር አላልኩም ሊቪንግ ኮንዲሽነር። ስለዚህ እነዚህ ነገሮች ተጠቅማችሁ የጸጉራችሁን ሞይስቸር ሜንቴን አድርጋችሁ ነው ፍሪዝ ማድረግ ያለባችሁ እንጂ ከዛ ውጪ ዝም ብላችሁ የምትተውት ከሆነ ጸጉራችሁ ይሰባበራል። ሶስተኛ ስህተት፣ ይሄ በጣም ብዙዎቻችን ሲነገረን ያደግነው ነገር ነው። ውሃ ጸጉርን ይበጣጥሳል የሚለው አባባል ነው። ይሄ አባባል በትክክል ለማን ይሰራል የሚለውን ስንመለከት ለፈረንጆች ጸጉር ነው የሚሆነው። ለኛ ጸጉር ግን በጣም ተስማሚ ነገር ነው። ካለ ውሃ የኛ ጸጉር ባዶ ነው። ሰው ልጅ ለመኖር ውሃ እንደሚያስፈልገው ሁሉ የኛ ጸጉርም ውሃ ያስፈልጋል። ሃይድሬሽን በጣም ይፈልጋል። ጸጉራችሁን ከርል ስታደርጉ ውሃ አድርጉበት እያልኩኝ በጣም ብዙ ጊዜ ነው የምናገረው። ቪዲዮቼን የምታዩ ከሆነ ውሃ በመናደርግበት ጊዜ ሃይድሬሽን እንዲኖርና የጸጉራችን ሪቴንሽን ይዘነው እንድንቆይ ነው የሚያደርገን ማለት ነው። ሁሌ ጸጉራችሁ ላይ ውሃ ማድረጋችሁ ስህተት ሆኖ የሚታየው መቼ ነው? ሻምፖ የምትጠቀሙ ከሆነ። ምክንያቱም ሻምፖ የጸጉራችንን ሞይስቸር ስለሚወስድብን እንዲደርቅ ስለሚያደርገው ሻምፖ ማትጠቀሙ ከሆነ ግን ጸጉራችሁን አርጥባችሁ ስታይል ለማድረግ መሞከር በተለይ ፍሪዝ በመታደርጉበት ጊዜ ማለት ነው። በተጨማሪም ደግሞ ጸጉራችሁን ማበጠር ስትፈልጉ ውሃ አርጋችሁበት የምታበጥሩ ከሆነ ማንኝ ትክክለኛ ነገር እያደረጋችሁ ነው። የሁለተኛው ስህተት ላይ እንደነገርኳችሁ ጸጉራችሁ ላይ ውሃ ካደረጋችሁ በኋላ ሞይስቸሩን የሚጠብቅላችሁ ነገር ግን ያስፈልጋችኋል። ስለዚህ የሆነ ነገር ከላይ ተልባን ብትቀቡት ሬት ብታደርጉበት ጸጉራችሁን ስታይል ፊትለፊቱን ውሃ አርጋችሁበት ተልባ ሬት የሆነ ሞይስቸር የሚሰጠው ነገር አድርጉበት፣ አሪፍ ነው የሚሆነው ማለት ነው። እነዚህ ነገሮች ያደረጋችሁ ከሆነ ፕሊዝ አቮይድ አድርጉ። ስላያችሁኝ አመሰግናለሁ። ባይ